ሰላም ሰላም የምናብ ቲዩብ ቤተሰቦች፣ ዛሬ በዚህ ቪዲዮ የማሳያችሁ ቨርቹዋል ቦክስ ሃይፐርቫይዘር ላይ ኡቡንቱ ኦፕሬቲንግ ሲስተም እንዴት እንደምትጭኑ አሳያችኋለሁ። ይህ ቪዲዮ ላይነክስን ማወቅ ለፈለጋችሁ ወይንም ሶፍትዌር ቴስት ማድረግ ላሰባችሁ ወይንም ደግሞ የራሳችሁን ቨርቹዋል ላብ መፍጠር ላሰባችሁ ይሆናል። ከዳውንሎዲንግ ጀምሮ እስከ ኮንፊግሬሽን ኤንድ ኢንስታሌሽን ድረስ ሙሉ ሂደቱን የማሳያችሁ ይሆናል። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉት ለማሳሰብ ወዳለሁ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ደረጃ እንግዲህ ኦራክል ቨርቹዋል ቦክስን እና ኡቡንቱን ከኢንተርኔት ዳውንሎድ እናደርጋለን ማለት ነው። ቨርቹዋል ቦክስን እዚህ ዌብሳይት ጋር በመሄድ ዳውንሎድ ማድረግ ትችላላችሁ ማለት ነው። ዊንዶ ላይ ስለሆነ የምጭነው የዊንዶ ቨርዥንን ዳውንሎድ አደርጋለሁ ማለት ነው። በተመሳሳይ ኡቡንቱን እዚህ ዌብሳይት ጋር በመሄድ የተለያዩ ቨርዥኖች አሉ። ከነዚህ ውስጥ እንግዲህ ለአሁኑ ኡቡንቱ 22 ቨርዥን በጣም ስቴብል ስለሆነ እሱን ዳውንሎድ አደርጋለሁ ማለት ነው። ሁለቱን ዳውንሎድ አድርገን ከጨረስን በኋላ በመጀመሪያ እንግዲህ ቨርቹዋል ቦክሱን ዳብል ክሊክ በማድረግ ኢንስቶል ማድረግ ይኖርብናል ማለት ነው። አስቀድሜ እንደነገርኳችሁ ቨርቹዋል ቦክሱን ዊንዶ ፒሲ ላይ ነው ኢንስቶል እያረኩት ያለሁት። አክሴፕት ካደረግን በኋላ ኔክስት እንለዋለን። እዚህ ጋርም ኔክስት እንለዋለን። እዚህ ጋር ኔትወርክ ዲስኮኔክሽን ሊኖር ይችላል ይለኛል። የስ ስለዋለሁ። ይሄንንም የስ ካልኩት በኋላ ቀጥሎ ኔክስት ስለዋለሁ። በመጨረሻ ኢንስቶል እለዋለሁ ማለት ነው። ቨርቹዋል ቦክስ ኢንስቶል ማድረግ ይጀምራል። እንዳያችሁት ቨርቹዋል ቦክስን ለመጫን በጣም ቀላል ነው። ጭኖ ጨርሷል ማለት ነው። ቀጥሎ ፊኒሽ እለዋለሁ። በመቀጠል እንግዲህ ኦራክል ቨርቹዋል ቦክሱን ደብል ክሊክ በማድረግ እናስነሳዋለን። እንደምትመለከቱት ኦራክል ይህንን ይመስላል ማለት ነው። ስለዚህ አዲስ ቨርቹዋል ማሽን ለመፍጠር ኒው የሚለውን ክሊክ እናደርጋለን። እዚህ ጋር ቨርቹዋል ማሽን ኔሙን ኡቡንቱ እንለዋለን። ምክንያቱም ኡቡንቱ ነው እዚህ ቨርቹዋል ማሽን ላይ የምንጭነው። ቀጥሎ ዳውንሎድ ያደረግነውን ኡቡንቱ አይሶ ኢሜጅ ዳይሬክተሪውን እንመርጥለታለን ማለት ነው። ኢንስቶል ማድረግ የሚጀምረው ኡቡንቱን እዚህ ፋይል ዳይሬክተሪ ላይ ይሆናል። በመቀጠል እንግዲህ ኡቡንቱን የሚጠቀመውን ዩዘር ስም ዩዘር ኔም እንሰጠዋለን። ቀጥሎ ፓስወርድ። በኋላም ይሄንን መፍጠር እንችላለን ማለት ነው። እዚህ ጋር እንግዲህ ሆስት ኔሙ ኡቡንቱ ይላል ማለት ነው። ቀጥሎ ኢንስቶል ገስት አዲሽን የሚለውን ክሊክ ካረግን በኋላ በመቀጠል ስፔሲፋይ ቨርቹዋል ማሽን ላይ ሚሞሪ እና ሲፒዩ አሎኬት እናደርግለታለን። ሚኒመሙ 2 ጂቢ ቢሆን ጥሩ ነው። ሲፒዩ ኮር ደግሞ 2 ቢሆን ወይም ከዛ በላይ ቢሆን ይመከራል ማለት ነው። በመቀጠል ሃርድ ዲስክ አሎኬት እናደርጋለታለን። ባይ ዲፎልት 25 ጂቢ ነው። ነገር ግን 40 እና ከዛ በላይ ቢሆን ይመረጣል። ስለዚህ 40 ጂቢ አሎኬት አደርግለታለሁ ማለት ነው። በመቀጠል ፊኒሽ ስንለው ይህንን ኡቡንቱ አስቀድመን ኮንፊገር ባደረግነው ሃርድዌር ሪሶርስ ይፈጥረዋል ማለት ነው። በመቀጠል እንደምትመለከቱት ፓወር ኦፍ ነው። እናስነሳዋለን ማለት ነው። በመናስነሳበት ወቅት
አስቀድመን በሰጠነው ኢንስታሌሽን ፓዝ ኡቡንቱ ኢንስቶል ማድረግ ይጀምራል። እዚህ ጋር ኪቦርድ ላይ ኢንተር እንጫናለን። ኢንተር በምንጫንበት ወቅት ኡቡንቱ ኢንስቶል ማድረግ ይጀምራል። የተወሰነ ደቂቃ ይወስዳል ኡቡንቱን ኢንስቶል ለማድረግ። ስለዚህ ትዕግስት ሊኖራችሁ ይገባል ማለት ነው። እዚህ ጋር ቬሪፋይንግ ኢንስታሌሽን ኮንፊግሬሽን እያለኝ ነው። እዚህ ጋር ይሄን ኡቡንቱ ማሽን የሚጠቀመውን ዩዘር እዚህ ጋር መፍጠር እንችላለን ማለት ነው። ዩዘር ኔሙ ቨርቹዋል ቦክስ ዩዘር፣ ፓስወርዱን ካስገባን በኋላ ኮንቲኒው እንለዋለን። ኮምፒውተር ኔሙ እንደምትመለከቱት ኡቡንቱ ይላል። እዚህ ጋር እንግዲህ መሰረታዊ የሆኑ ሶፍትዌሮችን መጫን ይጀምራል። እንደ ብራውዘር፣ ኦፊስ የመሳሰሉትን ማለት ነው። ከነዚህ በተጨማሪ እንግዲህ የተለያዩ ፓኬጆችና ሞጁሎችን አከታትሎ ይጭናል ማለት ነው። ጭኖ እየጨረሰ ነው ማለት ነው ኡቡንቱ። አስቀድመን የፈጠርነው ዩዘር መጥቷል፣ ቪቦክስ ዩዘር። እሱን ክሊክ ካደረግን በኋላ በመቀጠል ፓስወርዱን በማስገባት ኢንተር እንጫናለን። በምታዩት መልኩ ኡቡንቱን ጭኖ ጨርሷል ማለት ነው። እዚህ ቨርቹዋል ማሽን ላይ እንደምትመለከቱት የተለያዩ ሶፍትዌሮችን ጭኖልናል። እዚህ ጋር እንግዲህ የተለያዩ ሶፍትዌሮችን ቴስት ማድረግ ትችላላችሁ፣ ወይንም ላይነክስን መማር ትችላላችሁ፣ ወይንም ደግሞ የራሳችሁን ቨርቹዋል ላብ መፍጠር ትችላላችሁ ማለት ነው። እዚህ ጋር እንግዲህ አፕግሬድ አለ። አፕግሬድ ላድርግላችሁ ይላል። አፕግሬድ ማድረግ ትችላላችሁ፣ ወይንም ደግሞ ሌላ ጊዜ አሳውቀ ትሉታላችሁ ማለት ነው። በዚህ መልኩ ቨርቹዋል ማሽኑ ላይ ኡቡንቱ ኢንስቶል አድርገናል ማለት ነው።
በመቀጠል እንግዲህ ሸት ዳውን ማድረግ ሲኖርባቸው እዚህ ጋር በመሄድ ፓወር ኦፍ ሚለውን ከተጫን በኋላ ሪስታርት ወይንም ፓወር ኦፍ ወይንም ሎግ አውት ማድረግ ከፈለጋችሁ ትችላላችሁ ማለት ነው። ፓወር ኦፍ እንለዋለን። ማስነሳት ከፈለጋችሁ ኢንኬዝ መልሳችሁ ስታርት ሚለውን በምትጫኑበት ጊዜ ኦቡንቱ ይነሳል ማለት ነው። በዚህ መልኩ እንግዲህ ቨርቹዋል ቦክስን ከጫናችሁ በኋላ ላዩ ላይ ኦቡንቱን ባያችሁት መልኩ መጫን ትችላላችሁ ማለት ነው። አይሆፕ እንደወደዳችሁ ተስፋ አድርጋለሁ። ቪዲዮ ከጠቀማችሁ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። በድጋሚ ለቻናሌ አዲስ ከሆናችሁ ሰብስክራይብ ያድርጉት። በሌላ ቪዲዮ እስከምንገናኝ መልካም ጊዜ